ይህን ዓለም ከመጋረጃ ጀርባ ሆኖ የሚቆጣጠር ድብቅ ኃይል አለ ተብሎ ይታሰባል። የዚህም ቪዲዮ አዘጋጆች እንደ እብድ ቁጥሩ ወይም በሴራ ሐሳቦች የተጠመዱ አሊያም አእምሮአቸውን የሳቱ ሊሉ ይችላሉ። ነገር ግን በጥቂት ደቂቃዎች ውስጥ በአእምሮ እያሰላሰሉ ፍርዱን ለመጨረሻው እንዲያቆዩት እንጠይቆታለን። ዓለምን የመቆጣጠር አስተሳሰብ ሁሉ ጊዜ ካፒታልን ከመቆጣጠር ጋር ይገናኛል። ገንዘብን የተቆጣጠረ ሁሉ ግዙፍ ፕሮጀክቶችን የመደጎም ፓርቲዎችንና ግለሰቦችን በገንዘብ የመደገፍ የዓለም ገበያ አለመረጋጋትን የመፍጠር ፕሮፓጋንዳና ሚዲያ ኢንዱስትሪን በገንዘብ የመደገፍ አቅም ይኖረዋል። ለሀገሮችን ብድር በመስጠት ከዚያም ለመቆጣጠር የሚያስችል ኃይል ያገኛል። ግን ይህ የሚሆነው እንዴት ነው? አሁን ሁሉንም ነገር ፋይናንስ በሚያደርጉ የሀገሮችን በጀት ሳይቀር በገንዘብ በሚደግሙና የበጀቶችንም ጉድለት ጭምር በሚከፍሉ ባንኮች ነው። ስለሆነም አብዛኛዎቹ የዓለም ሀገራት የነዚህ ባንኮች ባለዕዳ ናቸው። እናም በዓለም ላይ ትልቁ ተበዳሪ የዓለማችን እጅግ ሀብታም ሀገር አሜሪካ ናት። ዕዳዋም $20 ትሪሊዮን ሲሆን አብዛኛው ዕዳዋ ለአሜሪካ ፌደራል ባንክ ነው። ግን የአሜሪካ ፌደራል ሪዘርቭ ባንክ መንግስት ንብረት ነው ብሎ ያስባሉን? መልሱ አይደለም ነው። በፌደራል ሪዘርቭ ባንክ የዳይሬክተሮች ቦርድ ሰብሳቢና በዩናይትድ ስቴትስ ፕሬዝዳንት መካከል ያለው ትክክለኛ ግንኙነት ምንድን ሊሆን የሚችለው? በመጀመሪያ ደረጃ የፌደራል ሪዘርቭ ራሱን የቻለ ኤጀንሲ ነው። በመሰረቱ ይህ ማለት በዩናይትድ ስቴትስ ውስጥ ያለ ተግባራቸውን መሻር የሚችል ሌላ ኤጀንሲ የለም ማለት ነው። ኤለን ግሪስፓን የቀድሞ የአሜሪካ ማዕከላዊ ባንክ ኃላፊ፣ በዓለም ላይ ያሉት ዋና ማዕከላዊ ባንኮችን ከዚህ ጋር ተመሳሳይ ናቸው። እጅግ በጣም ሀብታም ቤተሰቦች የግል ባንኮችም ናቸው። እናም ገንዘብ የማሳተምና የገንዘብ ምንዛሪ መጠንን የማውጣት መብት ያላቸው እነዚህ ባንኮች እንጂ መንግስታት አይደሉም። ማዕከላዊ ባንኮች ማለት ከሚሰሩባቸው ሀገራት መንግስት ጋር በሽርክና የተቋቋሙ የንግድ ማህበራት የሞኖፖሊ ኩባንያዎች ናቸው። የሀገራቱን የገንዘብ ፍላጎት የመወሰን ልዩ መብቶችም አሏቸው። ይህ ከነሱ ጋራ የሥራ ሽርክና በመሰረታቸው ሳቢያ በፖለቲከኞች የተበረከተላቸው ልዩ መብት ነው እና የባንክ ባለሙያዎች ከምንም አንስቶ ገንዘብን እንደሚያስገኙ ለፖለቲከኞች ቃል ይገባሉ። የፈለጉትን ለማድረግም ይህ ስልጣን ስላላቸው መንግስት ደግሞ የነሱ ባለዕዳ ነው። ኤድዋርድ ግሪፊን ደራሲና የጥናት ባለሙያ ፕሬዝዳንት ኬኔዲ እነዚህን ልሂቃን ለማስቆም ሲል በኮድ ቁጥር 110 ፕሬዝዳንታዊ መመሪያ ዶላርን የማተም መብት ለገንዘብ ሚኒስትር ለመስጠት ሞክሮ ነበር። ነገር ግን ገደሉትና ከሱ በፊት ተመሳሳይ ነገር በመኮራቸው ከተገደሉት እንደ አብርሃም ሊንከን ካሉት የቀድሞ መሪዎች ጋር ቀላቀሉት። እነዚህ ባንክ ኤሊቶች ከናፖሊዮን ጊዜ ጀምሮ እስከ ሁለቱ የዓለም ጦርነቶች ድረስ ለተደረጉት የሁለቱም ጎራ ጦርነቶች የገንዘብ ድጋፍ ሲያደርጉ የነበሩ መሆናቸው የተረጋገጠ ሲሆን ዕዳቸውን በመጨመርም ከጦርነቱ ውጤት ተጠቃሚ ነበሩ። ይህም በሀገራት የፖለቲካ ውሳኔና የነሱን ፍላጎት በሚከላከሉላቸው ዓለም አቀፍ ስምምነቶች ላይ ተጽዕኖ ይኖረዋል። ይህ ቡድን እንደ ሃርቫርድ፣ ኦክስፎርድ እና ካምብሪጅ ያሉ ዋና ዩኒቨርሲቲዎችን ፋይናንስ ያደርጋል። በጣም ዝነኛዎቹ የዜና ኤጀንሲዎች በእነዚህ ቡድኖች በባለቤትነት የተያዙ ሲሆኑ የሮቻይልድ ቤተሰብ ብቻውን የሮይተርስ እና የአሶሺየትድ ፕሬስ ኤጀንሲዎች ባለቤት ነው። ሌሎች አባላት ደግሞ ዋርነር ብራዘርስ፣ CNN እና እንዲሁም የሆሊውድ እና የዲዝኒ ባለቤቶች ናቸው። ይህ ቡድን በዓለም ላይ ታዋቂ የሆኑትን የሞርዶክ እና የሶሮስ ፋውንዴሽንን ጨምሮ እጅግ በጣም ብዙ ቁጥር ያላቸው ቻናሎችና ጋዜጦች በዓለም ዙሪያ አሏቸው። ይህ ቡድን በዓለም ዙሪያ ያሉ የኤነርጂ ሀብቶችንና እንደ ሼል፣ ብሪቲሽ ፔትሮሊየም፣ ኤክሶን ሞቢል እና ሌሎች የነዳጅ ኩባንያዎችንም ይቆጣጠራል። ስለ ባልፎር ዲክላሬሽን ሰነድ ከተገኙት አስደናቂ መረጃዎች መካከል ከዚህ ምስጢራዊ ቡድን ከፍተኛ አመራሮችና በጣም ዝነኛ የሆነው ሎርድ ሮቻይልድ የሚባል የረቂቁ ጠንሳሽ መሆኑን የሚጠቁም ነው። ይህ ቡድን ብዙ ፕሬዝዳንቶች፣ ፖለቲከኞችና ተደማጭነት ያላቸው ታዋቂ ሰዎች የሚገኙባቸውን የሜሶናዊ ፎረሞችና ምስጢራዊ ድርጅቶችን ይቆጣጠራል። በአሜሪካ ከቀጠናው ትላልቅ ወኪሎች አንዱ የሆነውና ከስልጣን የተባረረው ኢራናዊው ሻህ መሐመድ ከዚህ ቡድን ምስክሮች አንዱ ነበር። እነሱ ጠንካራ ናቸውን? ጥንካሬያቸው እስከምን ድረስ ነው? ብዙ ነገሮችን ይቆጣጠራሉ። ምን ጋዜጦችን፣ ሚዲያዎችን፣ ባንኮችን፣ ፋይናንስን እዚህ ጋር ማቆም አለብን። በእውነቱ በአሜሪካ ውስጥ ያለው የአይሁድ ማህበረሰብ ያን ያህል ጠንካራ ነው ብሎ ያስባሉን? ሚዲያዎችም የውጪ ፖሊሳቸውን እንዲገልጹ ይመራሉን? አሁን ይህ ቡድን በአሜሪካና በብሪታንያ ያሉትን ሁለቱን አውራ የፖለቲካ ፓርቲዎችና ሌሎችንም በገንዘብ የሚደግፉ ሲሆን በምርጫ ወቅት ለሁለቱም ፓርቲ እጩዎች ዘመቻ በባንካቸው በኩል የገንዘብ ድጋፍ ያደርጋሉ። ኤቪቭ ኔቮ ይባላል።
በታይም ዋርነር ኩባንያ ትልቁ ባለአክሲዮን ሲሆን እስራኤላዊ ዜጋም ነው። በጎልድማን ሳክስ ባንክ ውስጥም ትልቁ ባለድርሻ ነው። ይህ የሶስቱ ጽዮናዊ የኃይል ማትሪክስ ፋይናንስ፣ ሚዲያና ፖለቲካ የሚባል በመገናኛ ብዙሃንና በወንጀለኛው የጽዮናውያን ባንኮች መካከል ያለ ሰይጣናዊ ጥምረት መሰረት ነው። እንደርሶ ግምት ለ2008 እና 2012 የዩኤስኤ ፕሬዝዳንታዊ ምርጫ ትልቅ አስተዋጽኦ ካደረጉት አንዱ ማን ይመስሎታል? አሁን ጎልድማን ሳክስ ነው። በመጨረሻ ይህ ከታዋቂው አሜሪካዊ ጋዜጠኛ ጆርጅ ካርሊን የተሰጠ እጅግ ወሳኝ ምስክርነት ነው። እውነተኛዎቹ ባለቤቶች ሁሉንም ጠቃሚ ውሳኔዎች የሚቆጣጠሩና የሚወስኑ ሀብታም ትላልቅ ነጋዴዎች ናቸው። ፖለቲከኞችን እርሷቸው፣ እነሱ ከዚህ ጉዳይ ጋር ምንም ግንኙነት የላቸውም። ፖለቲከኞች የመምረጥ ነፃነት አለ በሚል ሽንገላ ቦታቸውን ይዟል። ምንም አማራጭ የለም። ባለቤትህ ሌሎች ናቸው። እነሱ ያንተ ጌታ ናቸው። የሁሉም ነገር ባለቤት ናቸው። የሁሉም አስፈላጊ መሬቶች ባለቤት ናቸው። ሁሉንም ተቋማት በባለቤትነት ያስተዳድራሉ፣ ይቆጣጠራሉ። ሴኔትን፣ ኮንግረስን፣ የክልል አስተዳደርን፣ የአካባቢ ምክር ቤቶችን ይቆጣጠራሉ። ዳኞችን በጀርባ ኪሳቸው ውስጥ አኑረዋል። እና ወደ እርሶ የሚደርሱትን ሁሉንም ዜናዎችና መረጃዎች ለመቆጣጠር የሚያስችል የሁሉም ዋና የሚዲያ ድርጅቶች ባለቤቶችም ናቸው። በውሳኔያቸው ላይ ተጽዕኖ ለማሳደር በየዓመቱ በቢሊዮን የሚቆጠሩ ዶላሮችን ለሎቢስቶች ያጠፋሉ። የሚፈልጉትን ለማግኘት ሲሉ ሎቢ ያደርጋሉ እና እነሱ ምን እንደሚፈልጉ ደግሞ እናውቃለን። ሐሳቡ ግልጽ መሆን ጀምሯል። ሐሳቡን ለማረጋጋት የዓለም የበላይነት በሚቀጥሉት ዋና ነጥቦች ላይ ይመሰረታል። ከነዚህም ውስጥ በጣም አስፈላጊዎቹ ከላይ እንዳቀረብነው የፋይናንስ ቁጥጥር እንደ ፍሪሜሶኖች፣ ኢሉሚናቲ፣ ስካንደር ቦንስና ሌሎችም ብዙ ምስጢራዊ ድርጅቶችን ማቋቋምና መቆጣጠር፣ የነዚህ ምስጢራዊ ድርጅቶች አባል በመሆን ወይም በሚሰጧቸው የግል ዕዳዎች ወይም ደሞዝ ባለስልጣኖችና ተጽዕኖ ፈጣሪዎችን ማባበልና የመንግስታትን ፖለቲካ መቆጣጠር፣ የህዝቡን ዋና የመረጃ ምንጮችን ትምህርትና መገናኛ ብዙሃንን መቆጣጠር፣ ከዛም የህዝቡን አይምሮ መቆጣጠር፣ ከጦር መሳሪያ ኩባንያዎችና ከፋርማሲውቲካል ኩባንያዎች በተጨማሪ የኃይል ምንጮች፣ የውሃ ሀብቶችንና የግብርና ኩባንያዎችን መቆጣጠር፣ እንደ ጦርነቶች፣ አብዮቶች፣ መፈንቅለ መንግስቶች፣ ግድያዎችና ሌሎች ባሉ የጥፋት መንገዶች ስርዓቶችን፣ ሐሳቦችና ሃይማኖቶችን መቀየር። በመጨረሻም እንደ ዓለም ንግድ ድርጅት፣ የዓለም ጤና ድርጅት፣ የዓለም የገንዘብ ድርጅት፣ የዓለም ባንክና ራሱ የተባበሩት መንግስታት ያሉ ዓለም አቀፍ ድርጅቶችን ማቋቋም። የተባበሩት መንግስታት ህንጻ የተገነባው ከሮክፌለር ቤተሰብ በተሰጠው መሬት ላይ መሆኑን ልብ ይለዋል። ምናልባት ለመጠየቅ ጊዜው አሁን ነው። ይህ ኃይል ማን ነው እና እንዴት ይሰራል? ባጭሩ ይህ ቡድን እንደ ሮቻይልድ፣ ሮክፌለር፣ ሞርጋን፣ ሺፍ እና ዋርቡርግ የመሳሰሉ እጅግ የበለጸጉ የአይሁዳውያን የባንክ ቤተሰቦች ስብስብ ነው። አሜሪካዊ ተመራማሪ ፎስተር ጋምብል የእነዚህን ቡድኖች የአሰራር ዘዴ ለመግለጽ ሲሞክር እኛ ዝቅተኛ ደረጃ ላይ ሆነን የዕለት ተዕለት ኑሯችንን እንመራለን። መንግስት ከኛ በላይ አለ። እነሱ ደግሞ እኛ ተቀበልንም አልተቀበልንም በእኛ ላይ ታክስ ለመጫንና እኛን ለመቆጣጠር ኃይል ሰጪ አካላት ናቸው። ግን እነሱም ማን ነው የሚቆጣጠራቸው? ከዚህ ቀጥለው ያሉት ደግሞ ኮርፖሬሽኖች ናቸው። ብዙ ሰዎች ዓለምን የሚገዙት ኮርፖሬሽኖች እንጂ መንግስታት አይደሉም ይላሉ። እነሱ ኮርፖሬት ብሎ ይጠሩታል። በዓለም አቀፍ ሀብት ላይ እጅን ለማስገባትና ገበያውን ለመቆጣጠር ይህ ኮርፖሬሽን ርካሽ ገንዘብ ማግኘት ይኖርበታል። ትልልቅ ኩባንያዎች ከትላልቅ ባንኮች ልዩ የወለድ ብድር ያገኛሉ። ይህ ማለት ፋይናንሻል ኦሊጋርኪ በመባል የሚታወቁትን ዋና ባንኮችን የሚቆጣጠሩት በመጨረሻ ኩባንያዎቹን ይቆጣጠራሉ ማለት ነው። አበቃን። ፍርዱን ለእናንተ ነው።